ሰላም ዛሬ ደግሞ በአዲስ ቪዲዮ መተንላችኋል ይላል። ዛሬ ከሜርሲ ጋር እንገናኛለን። ፑላፕ የሚባል በርገር ቤት አለ እንሰራበት ቤት። እዛ ቪዲዮ እንሰራለን ብለናል። አለን ሲኒማ ሄጄ እጠብቃታለሁ። አብራችሁን ቆዩ፣ ይመቻችሁ። ቦሌ እንግዲህ ምን ትመስላለች? በጣም አምሮባታል። ዞር ዞር እያልን ቼክ እናደርገዋለን። ትንሽ ቀዝቀዝ ይላል፣ ዳመና ነገር ነው ዛሬ። ቭሎግ ለመስራት ስታስቡ በጣም ኮንፊደንስ ያስፈልጋችኋል። በስማ እኔ አሁን እንደዚህ ፐብሊክ ቦታ ላይ ሰልፊ ወጥቼ ምናምን ለመስራት በጣም ይከብዳል። ብቻ ግን የተለማመድኩት ነው። አብረን እናያለን። ካሜራን ዝቅ ማድረግላችሁ ሰው ስላለ ምናምን አይመችም በሚለው ሰው በማይኖርበት ታይም ካሜራውን ከፍ እያደረኩ ለመቅረጽ እሞክራለሁ። ሴፍ የሆነ አይመስለኝም አንዳንድ ቦታው ላይ ተገኝቼ ነው። ስለዚህ ብቻ ወይስ ጋይስ እስማ ቦሌም እንዳማረባት አይ ቲንክ እንደዚህ አይነት ስኩተር ሳይክሎች ምናምን ነገር አሉ። አብረን እንሞክራለን። እስቲ በኔክስት በሰፊው ቀን ተገናኝተን ምናምን። ኤኒዌይስ ቦታው ላይ ደርሻለሁ። ጠበቅኳት ነው። ከመጣሽ በኋላ ደግሞ ገና በጣም አርፋሽ ከመሆኑ የተነሳ በስማ ያስጠበቀች ነው። እዚህ ከቆየችብኝ እዚህ ካፌ ቁጭ ብዬ ልጠብቃት። እስከዛ ድረስ ወይ እዚህ ብጠብቃት ይሻላል። ትንሽ ቆየችብኝ፣ ያስጠበቀች። አርፋጅ ነች፣ በጣም ታረፍዳለች። ሶ እዚህ ትንሽ ልጠብቃትና ልክ ስትደውልልኝ እወጣለሁ ማለት ነው። እስከዛው ምሻችሁ እስከምትመጣ ቦታችንን ወረድ እንደውላልኝ ነበረ። አሁን ዛሬ ብቻ ዝናብ እንዳይዘንብ እንጂ ባለፈው እሰራለሁ ብዬ ልክ ሹት ቀረጻ ልክ እንደጀመርኩ ዝናቡ ጠብጠብ አይለ። ደሞስ ሰማዩ መጥቆር ያን ታይም ነው በቃ ለቀረጻ ማይሆን። በጣም ዳመናው በጣም ጨለማ እየሆነ ሲመጣ ለቀረጻ በጣም አዛዥ የሆነ ይመጣል። ለዛሬ ቀን አደረኩት ማለት ነው። በጣም ፀሐይ ሲሆን ደግሞ በጣም አዛዥ በጭጭ ስለሚል ቀረጻ ላይ ምናምን ቀለል ያለ ነው እንደዚህ ዳመና ሲሆን ማለት ነው። ከዚህ ባስ ደግሞ ሲጠቁር ለቀረጻ ማይሆን ሰው ዛሬ የተሻለ ቀን ነው ብዬ አስባለሁ። የዛሬ ቀረጻ በቃ አሪፍ ቀረጻ መቅረጽ አለበት። አንጠብቅ። በጣም ቆይቼ ልጅ በጣም ዛሬ ሌላ ታሪክ። አሁን ገና አልመጣችም። አርፋች ስንት ሰዓት ሙሉ ጠበቅሽ? ቁርስ እየበላሽ ነው? ሜሲ ቁርስ አልበላውም ስላት ቴንክ ዩ። ሶ እንውጣ፣ ውጪ ይወጣ ይሻላል። ያ እንግዲህ ቁርስ አልበላ ነው የመጣሁት ዛሬ። what up guys? Fire of ice by Latafa. It's not so good. Yeah. Then ናግዙኝ እሺ። እኔ ፐርፊውም እሸጣለሁ፣ ማፍሴ ፐርፊውም ላይክ ፐርፊውም ምናምን ስለምትሸጥ ዴም ማለት ታጋራለች። አይ ኖ ራይት ዳፈረኖች ስንት ነው የሚሸጡት? 5,000 ኤክስፐርት ሌላ ባሰ ይላል። አዲስ ታባም ሲክሳይት ተስካሳይ ሌላም አለ ብላኛለች። እስቲ አሳይ። ምንድን ነው የሚባለው እሱ? ይሄኛው ቫኒላ ቮያጅ ይባላል። ለሴቶች በጣም የሆነ ፐርፊውም ነው። ያበረ ነው። ስሜልስ ሶ ናይስ። ደግሞ እዚህ ወድቆብሽ አንቺ ሽታችሁ ግን ሌላ ታሪክ ነው። እንዴት እንደሚጠበቃ ቾኮሌት ነው የሚሸጠው። ምግብ በሉት ጋይስ፣ ሌላ ታሪክ ነው። አይ ኖ ራይት። ገደኙ። ለማንኛውም ዴም ያደርጉሻል የኔ ቤተሰቦች። ስንት ሰብስክራይብ አለ? ተስፋ አደርጋለሁ ቢያንስ 100 ምናምን ሰብስክራይብ ይኖረኛል። ከመቶዎቹ ትገዛላችሁ ብዬ አስባለሁ። 10,000 ለማለት ያብቃክ። ለማንኛውም አንቺ እዚህ እኮ ቆዩ። ለማንኛውም እንውጣ እንጂ ቆዩ። ከስከው ምንም ሳላዝ ደግሞ እኮ ሼም ነው። እንግዲህ ቅምሻ አዲስ የሚባለው ጓደኛችን ደውሎልን አሁን ወዴት ነው የምንሄደው? ሜርሲ ሁልዳክ ዶሎ የሚባል በጣም ቤት አለ። የሚገርም ሱሺ ያላቸው ይባላል። እስቲ ሄደን ሬት እናደርገዋለን። አሁን እዛ እንሄድና አረ ቁርሴን አልበላሁም ጋይስ። ይዛልኝ የመጣችሁ ሚት ሰጥቼው በክብር አልበላም አለ። ስለዚህ ያበላሉ እና ደግሞ የዚህ ዋፈር ነገሩ አሁን አብራቶች ቆይ እንዴ በነገር ወት የዚህ ዋፈር አምራቶች ሱስ ይዞኛል። ፕሊዝ ፓኬጅ ዛኩልኝ
ፓኬጅ አድርጉላት፣ ሰፖርት አድርጓት። በዚህ ማፍሴት ክሬዲንግ የሚባል አካውንት አላት። ጣፋጭ ምናምን ትሰራለች ነው። ከዚህ አንጻር ነው ላይክ ሁሌ ጣፋጭ ይዛ ትዞራለች ምናምን። ጨምሩ ነበር ነው። እዚህ ጋር ሱፐር ማርኬት አለ። ሱፐር ማርኬት አለ እዚህ። ይጠጣ እንግዛ ነው እንሂድ። ዝም ብለህ ጋይስ እዚህ አንገቷ ላይ ያደረገችው ማለት ነው ከመርካቶ ነው የገዛሁት። መርካቶ ሄዳችሁ ያበረ ነው ማለት በጣም ቅናሽ ነው። በዛ ላይ አይለቅም እና አሁንም ድጋሜ መሄድ እፈልጋለሁ። አበረታት ነው ፕሊዝ። አይ እዛ ሄደን ስንት ነው እንደሚሆነው? በጣም ሰብር ለዛው አይ እና ባንቺ ስትገዛና አንድ ፍሬ ስትገዛ ይለያያል። በርግጥ ግን እኮ አዛ ነው መርካቶ ላይ ነው አይደለም። በዚህ ስልክ ይዘሽ ላይክ ብሎግ እያደረገች ብሎግ እኔ እንጃ ሞክራለሁ። 50% ትሰረቃለህ፣ 50% ደግሞ በጣም የሚገርም ቪዲዮ ሰርተክ ትመጣለች። አይ ኦስሞ መግዛት አለ ማለት አይደለም እኮ ግን ኦስሞ በጣም አሪፍ ነው መሰለኝ። ስማ እሱ በዚህ ቻንዳ ኦስሞ ፖኬት 3 በጣም ጥሩ። እሱን እንገዛለን። እንደዚህ አይነት ቦታ ምናምን ስትሄዱ ይሄ ላይክ ሴፍ ያልሆነበት ቦታ ስትሄዱ ለመቅረጽ ይመቻል። ሰው ሊሰርቃችሁ ማይሞክር በጣም ትንሽ ሰሮች ማለት ነው። ሶ እንገዛዋለን። yes እንገዛዋለን። ጌጣጌጥ የሚያማምሩ አሉ። yes ሲቲ እስከሸምት አም so excited አዎ ደግሞ እንትን ነው በጣም ቺፕ ስለሆነ 5 ፒስ 4 ፒስ የተለያየ በጣም ዩኒክ የሆነ አሪፍ አይለቁም። በዛ ላይ አለመልቀቁ በቃ ወርቅ ማለት ጎልድ በቃ ይፈልጋላችሁ። ቦታውን በደንብ አላውቀውም። ታውቂው አላውቀውም ደግሞ ያለም ቦታ ምናምን እየደረሰ ነው። ሀበሻ ቁርጥ የሚባል ቤት አለ ከዚህ በፊት የጾም ምግብ ምናምን ሰው እዛ አጠገብ ነው ብሎናል። እዛ ከደረስን በኋላ ዊብል ሲጋይስ የትኛው ሀበሻ? ሁለት ሀበሻ ነው። አንድ ይሄ እዛ ጋር አወኩት። እዛ ደርሰናል። ቡልዳክ ደርሰናል። ሱሺ ያቃጠለው ምግብ እንበላለን። ይመጣል። አይ looks so good. አላኛው አንደኛው ፎቅ ላይ ነው ያለው። በዚህ ጋር ነው የምንወጣው። እኔም አላውቅም። በዚህ ጋር ነው አንደኛ ፎቅ ነው እና አንደኛ ፎቅ። ኦኬ ያስፈራል። ኦኬ አላለቀም መሰለኝ ለዛ ነው። ያ ያበረ ነው ሲያምራ አታሳ ቡላክ ደርሰናል። ሶ አሁን እዚህ ቤት እንሰራና ሪቪው ምናምን ነገር ያደርገና ጀለስ ከዛኛ ወደ ክላብ እንሄዳለን ማለት ነው። በለው መጥቶልናል። ያበረ ነው እሱ ሁለቱም ሴም ናቸው። እንግዲህ እኔ ብዙን ጊዜ የምታውቁኝ ቢሃይንድ ሲን ላይ ነው ያለሁት። ሰው ዛሬ እንዴት እንደምሰራ ምናምን ነገር ሪቪው እንዴት እንደምሰራ አሳያችኋለሁ። ትንሽ ጠቁረሃል ግን ናይስ ነው። አሁን ናይስ ነው። ጀምሩ። 3 አክሽን። የሳይ በጣም አሪፍ ነው። ይሄን ነገር ሞክሬው አላውቅም። አዴም እንዴት ነው በለው። ይሄ አያያዙን አልችልበትም። ያ ምን አቀበጠኝ በሹካ
ሹካ እያለ በጣም ያቃጥላል። ማርያም አላልሻችሁም ጋይስ በጣም ነው የሚያቃጥለው። ገና ስቀምሰው በጣም ሶሱ እንዳለ ነው የሚጨምረው። ዴም በጣም ነው የሚያቃጥለው። በስማ አንዱን ቀምሼው አላውቅምና ያበረ 1 2 3 ሙቭመንት ባለው ሻት ነው የምቀርጻችሁ። አበረ ነው። አሁን የፓስታውን እንሞክራለን። ትንሽ ይቀርጫለች። ጨርሰውታል ግን ልሞክረው ነው። በጣም ያቃጥላል እያሉ ልሞክራት እስቲ። መጀመሪያ የቀመስኩትን አይታችሁታል። በጣም ከባድ ነው። ለማንኛውም እስቲ ሹካ ላብድ ነው በዚች የመጀመሪያውን ቀምሼው በጣም ነው የሚያቃጥለው። እና ደግሞ ልክ እንደዚህ የሚያቃጥል ምግብ ስትበሉ ቀዝቃዛ ነገር አይጠጣም። ትኩስ ነገር ወይም ደግሞ እርጎ ገና ስቀምሱት ነው ሴንስ የሚያደርገው። ኧረ በመድኃኒዓለም በጣም ነው የሚያቃጥለው። አንተ ምንም ማድረግ አልችልም። እኔ ግን አልጫ ስፓይሲ ነገር እምባዬ ነው የመጣው። ማርያም ምግብ ላይ ማለት ነው እንዴት እንደሚያቃጥል በስመ አብ። አንድ ነው የቀመስኩት። ስሪ ታይምስ ማይ ጋድ ይሄም ሊያበርድልኝ አልቻለም። ኧረ ምን ልጠጣበት? አንዴ ጎረስ ምላሴን አቀጠለኝ። ውሰደው እንዴ! እንዴት አባቱ ነው የሚያቃጥለው? መታችሁ ሞክሩት። እኔ በቃኝ። ቺክኑ በጣም ያቃጥላል ብለውኛል፣ ግን እስካሁን ድረስ ሞክሬዋለሁ። ምንም አላለኝም። በኋላ ከሰራ አላውቅም እንጂ ካቻፕ ስላለ ቀለል ይላችኋል የሚያቃጥላችሁ ሰዎች ካላችሁ። አሁን ደግሞ ይሄንን ሞክረዋለሁ። ይሄ አቃጥለም ሲጀምር ምንም የሚባለው ሜርሲ ስሙ ቶፉ ምርጥ ነው። የቺክኑ ስሜት አሁን እየመጣ ነው መሰለኝ። የምር ጀለስ ተቃጥሏል። ከዚህ ሁሉ ማለት ነው ቺክኑ ጠረግ አድርጎት ነው የበላው እና እቺ ነገር ታበርዳለች። ሲያቃጥላችሁ እቺ ነገር ዘዟት። ቡላክ ዶሮ ያበደ። በመጨረሻም ደግሞ ይሄ መጥቶልናል። ይሄን ደግሞ ቀረጽ አድርገን ውልችዋል። እንደ ሙዳችን ነው መብላት ያለብን። እንዳትሳቀቁ።
ይሄ የሚያቃጥላል። በጣም ትኩስ ነው። ቢቀርብኝ እሴ በሹካ ብንበላ ይሻላል። እኔ ለዛሬ ይብቃኝ። በጣም ደግ ፑላፕ አለን። ከዚህ በኋላ ሹት የምናደርገው ቪዲዮ አለ። ጸዴ ታይም ነበረ። የዚህ ያበረ ነው። ተመችቶኛል። ያበረ ነበረ። ኧረ በስመ አብ መቃጠል ይልሻል። ድጋሚ እዚህ ቤት እንመጣለን። አረ ተረጋጊ። ገቢና ለመግባት ያላት ጉጉት ይችላል። ሰው አሁን ወደ ፑላፕ እንሄዳለን ማለት ነው። እናንችሁ ፒስ ነው። ወደ ፑላፕ ነው። ምን እንዳለ ፑላፕ እንሄዳለን። 3 times 2 times ዲስ ማች ቺክን። ከዛ በኋላ ደግሞ የሆነ የቤታቸው ስፔሻል ኑድል ፑላፕ እንሄዳለን። አሁን ዘይት ቦታ በሮ ያበረ ነው በጣም ፑላፕ ማለት ነው። ውጪ ላይ ማስታወቂያ ሰራለኝ። ቴካዌ እናሰራና ምግብ እንሄዳለን። በቃ እንግዲህ ሌትስ ጎ። እንጂ ባይገባቸው ሁሉ ዜማዬ ያሬድ ነው ማለት ሁሉ እዚህ ብቻ አይደለም ከተባው ሙሉ። እንግዲህ ፑላፕ ደርሰን ሰርተን አያችሁ፣ ሰርተን እንደ ህፃን ልጅ ያስሮጠኛል። ምን አይነት ቪዲዮ እንደሚያሰራ የምታዩ ቪዲዮን ታዩታላችሁ። በጣም አሪፍ ቪዲዮ ይመስላል። ያ ድራማቲክ ነገር ስለሆነ ድራማቲክ ነገር ነው። ገብታችሁ እንድታዩት ስለሱ ማንሳት ይፈልጋል። ወይኔ ሪዛልቱ ታዩታላችሁ። በጣም ያበረ ነው። ቻናል ላይ ገብታችሁ ታዩታላችሁ። እና አሁን አስፋልት ላይ የሆነ ሹት የምናደርጋታለች። በዚህ አጋጣሚ አስፋልት ላይ የምትሆኑ ሰዎች ሰብስክራይብ ያድርጉ። ሰላም ብትሉን ደስ ይለናል። የአስፋልቱን ሲን ጨርሰናል። አሁን የሚቀረ ቁጭ ብላ ስትማው ሳጣጣማው ሜቢ ቦታ ካገኘን እሱ እንሰራለን። እስካሁን የዛሬ ብሎጋችን ይመስላል። እንግዲህ እንዳያችሁት ይሄው ሁለት ወንዶች ኖረው እኔ ቦርሳና ጃኬት ተሸክመው ያሳዝናል። ኧረ እኔም ተሸክም ያለው ቦርሳ እሱም ይዟል። የፑላፕ ማስታወቂያችንን ሰራን ዛሬ። ይሄን ይመስል ነበር ውሏችን። በአዲስ ቪዲዮ ደግሞ እንመጣላችኋለን። ፒሳ